ስልካችሁን ወደ ዲጄነት ለመቀየር ዝግጁ ናችሁ? ሰላም የደስተች ቤተሰቦች፣ የስልካችሁ ድምጽ በጣም ዝቅተኛ ሆኖ ሙዚቃ ስትሰሙ ወይም ቪዲዮ ስታዩ ተቸግራችኋል? ከእንግዲህ መጨነቅ አበቃ። ዛሬ በ2026 እጅግ ድንቅ የሆነውና የስልካችሁን ስፒከር ሳይጎዳ ድምጹን እስከ 200% የሚጨምርላችሁን አፕሊኬሽን አሳያችኋለሁ። አፑ የት እንደሚወርድና የት እንደሚገኝ መጨረሻ ላይ አስቀምጬላችኋለሁ። ወደ ቪዲዮ። እዚህ እንደምታዩት 100 ላይ አለ፣ እዚህ 125 አለ፣ እዚህ 150 አለ፣ እዚህ ደግሞ 175፣ የመጨረሻው ማክሲማም አለ። አሁን በምትመለከቱት መሰረት 100 ላይ ነው ያለው ቮሊዩሙ። ሙዚቃ ወደ ሚውዚክ ፕሌየር ወሂደን ሙዚቃ እናጫውታለን። ሚውዚክ ፕሌየር ላይ ሄጄ ሙዚቃ መርጬ መጥቻለሁኝ። እንደምትመለከቱት ሙዚቃ አዘጋጅቼለታለሁኝ። ምን ያክል የድምጽ ልዩነት እንዳለው እናንተም አይታችሁ ትገምታላችሁ። አሁን እንደምትመለከቱት 100 ላይ ነው ያለው። አጫውተዋለሁ። እናንተ ድምጹን በደንብ ስሙና ግምታችሁን ያዙ። እንደሰማችሁት ነው። አሁን በ100 ነው የተጫወተው፣ ወይም የሞባይሉ ኦሪጂናሉ ድምጽ ይሄን ይመስላል። አሁን ደግሞ ወደ አወርናው አፕሊኬሽን ወይም ቮሊዩም ቦስተር ወደሱ ማክሲማም ላይ ምን ያክል የድምጽ ልዩነት እንዳለው እናንተ ራሳችሁ በጣም ነው የምትደመሙት የምትደነቁት። ሞባይላችሁ ድምጹ አነስተኛ የሆነ ስልክ ያላችሁ ይህ አፕሊኬሽን ለናንተ ብቻ ነው፣ ለናንተ ነው የተሰራው። አሁን ስሙት። አሁን 100 ላይ ነው ያለው። ወደ ማክሲማም እንወርዳለን። ኦ ማይ ጋድ! እኔ አላምንም። በጣም በሚገርም ሁኔታ የድምጹ የፓወሩ ጂፓስን የሚያስንቅ ከጂፓስን በላይ ከስፒከርን በላይ በጣም በሚደነቅ ሁኔታ ድምጹ እስከ 200 ደረጃ ድረስ አጫውቻለሁ። እንደምትመለከቱት እንደምትወዱት ተስፋ አደርጋለሁ። ሞባይላችሁ በድምጽ እጥረት ምክንያት የምትሰቃዩ ጓደኞቼ ይህ አፕሊኬሽን ለናንተ ነው፣ ተጠቀሙበት። እንዲሁም ሌሎች አማራጮች አሉ። 125 150 አለ፣ 175 አለ፣ እስከ ማክሲማም ድረስ አለ። እናንተ በመፈልጉት መጠን ማጫወት ትችላላችሁ። በነገራችን ላይ ይህ አፕሊኬሽን የሚሰራው ለሙዚቃ ብቻ አይደለም። ለተለያዩ አፕሊኬሽኖች በፈለጋችሁት አፕሊኬሽኖች ሙዚቃ የምትሰሙ ከሆነ ወይም የተለያዩ ስብከቶችን፣ መንዙማዎችን እንዲሁም ሌሎችም ነገሮች እየሰማችሁ ከሆነ እዛም ላይ ዩቲዩብ፣ ኢንተርኔት፣ ጉግል፣ ቲክታክ የተለያዩ አፕሊኬሽኖች ላይ ይህ አፕሊኬሽን ድምጹን እዛም ሂዶ ቦስት ያደርግልናል ማለት ነው። አሁን ለምሳሌ ላሳያችሁ፣ እኔ ዩቲዩብ ሂጄ ላሳያችሁ። አሁን ያለው እንደምትመለከቱት ማክሲማም ላይ ነው። 100 ላደርገውና ልሂድ። እንደሰማችሁት ነው። ይሄን ይመስላል። ድምጹ 100 ነው። አሁን ድጋሜ ትመለሱና አወረዳችሁት አፕሊኬሽን ላይ ማክሲማም ታደርጉታላችሁ። ማክሲማም ታደርጉትና ማክሲማም ላይ አድርጋችሁት ቀጥታ ዩቲዩባችሁ ላይ ነው የምትሄዱት። ቀጥታ ዩቲዩብ እንገባለን። ቅድም ያዘፈንኩትን ሙዚቃ ድጋሜ አዘፍነዋለሁ። እናንተ ግምታችሁን ስጡ። እንደምትመለከቱት በሚገርም ሁኔታ በሚደንቅ ሁኔታ ከጂፓስ የበለጠ ሞባይላችንን የሚያስጠቅምልን ምርጥ አፕሊኬሽን ወይም ደግሞ ቮሊዩም ቦስተር አፕሊኬሽን 2026 ሞዴል ነው።
ይህን መረጃ ጠቃሚ ሆኖ ካገኛችሁት እስካሁን ላይክ ካላደረጋችሁ ላይክ አድርጉ። ለቻናሉ አዲስ የሆናችሁ ደግሞ ለቀጣይ ቪዲዮዎች አበረታቱኝና ሰብስክራይብ አድርጉ። የቤተሰባችንም አባል ሁኑ። መጀመሪያ ፕሌይ ስቶር ላይ እንሄዳለን። ከዛም በመቀጠል ሰርች በተኗን ነክተን ቮሊዩም ቦክሰር ብለን ሰርች እናደርጋለን። ወርታች ትንሽ ዝቅ ብለን እንደዚህ እንደምትመለከቱት 800 የሚለውን እሱን አንስታል እናደርጋለን። ኦሬዲ አንስታይል እያደረገ ነው ያለው። ከዛም በመቀጠል ኦፕን የምትለዋን ትነካላችሁ። ይዟችሁ ይገባና ማስታወቂያ ይመጣል። እሷን ኤክስ ትሏትና ቋንቋ ትመርጣላችሁ። እንግሊዝኛ ታደርጉታላችሁ። ከዛም ራይት ታደርጉታላችሁ። ከዛም በመቀጠል ታች ላይ ስታርት የምትላለች እሷን ሁለት ጊዜ ትነኳታላችሁ። አለው ትላላችሁ እዚህ ላይ። ከዛም በመቀጠል ዌል ዩዚንግ ዚስ አፕ የሚላለ መጀመሪያ ላይ እሷን ትጫናላችሁ። ከዛም በመቀጠል አሁንም አለው ትሉታላችሁ። የምትጠቀሙበትን አፕሊኬሽን ሙዚቃ ትመርጡታላችሁ። አለው ትሉታላችሁ። ከዛም እችን ታበሩታላችሁ። እዚህ ጋር ፍቃድ ትሰጡታላችሁ። አሁንም አለው ታደርጉትና ትመለሱና ኦኬ ትሉታላችሁ። አሁንም አለው ትላላችሁ። አሁንም አለው የምትለዋን ትነኩና ሙዚቃችሁን ማጫወት ትጀምራላችሁ ማለት ነው። የመረጣችሁትን ሙዚቃ ማጫወት ትችላላችሁ። ስትፈልጉ በ100 ስትፈልጉ 125 150 አለ 175 አለ። እንደምትመለከቱት ማክሲማም ከፈለጋችሁ እንደዚህ አድርጋችሁ ማጫወት ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበር። ሁሌም ምርጥ የቴክኖሎጂ መረጃዎችን ወደ እናንተ ለማድረስ ዝግጁ ነኝ። ስለዚህ ይህን ቻናል ሰብስክራይብ፣ ላይክ ኤንድ ሼር በማድረግ አብራችሁኝ ሁኑ። ስለተከታተላችሁኝ አመሰግናለሁ።